I don't know እንደዚህ አይነት ስሜት ተሰምቶኝ አያውቅም። ግን ልክ ፈርስት ዴይ ልክ እንዳየሁሽ ይሆናል አይደል? ደስ የሚል አታወራም እንዴ? አራራለ እንዴ? አይ እኔ ጉርሻ አልጠጣም። ስልክ አውርቼ ልምጣ። ዛሬ ከኔ በላይ አንቺን ወድሻለሁ። ከዚህ በላይ ታዲያ ምን እሰጥሻለሁ? ከምሬ አንቺ ቆንጆ አንቺ ልጅ። ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ያርግልኝ። እንግዲህ እንደ መጀመሪያ በዩቲዩብ መጥቻለሁኝ። ስለሰጣችሁኝ አክብሮት በጣም ነው የማመሰግነው። እኔና ክብራችሁን ይሄ ላክል ሰብስክራይብ ስላደረጋችሁ በጣም ነው ደስ ያለኝ። የምር የሰውን መለወጥ ፍላጎት ደስታችሁን ስለገለጻችሁልኝ በጣም ነው ደስ ያለኝና እግዚአብሔር ያክብርልኝ። እና ምን ልላችሁ ፈልጌ ነው ዛሬ አንድ ቲክቶከር ነው ታውቁት ይሆናል። በጣም ካላገኘሁሽ እያለ በጣም ብዙ ጊዜ ቴክስት ያደርግልኛል፣ ብዙ ጊዜ ይደውላልና ለምን ጉዳይ እንደሆነ ባላቅም ያው ሳይው ምናምን ልጅ ነው ምናምንና ቀጥሬዋለሁ። በዚህ ሰዓት የቀጠርኩበት ምክንያት ደግሞ ስራ ቢዚ ስለሚያደርገኝ ስለማይመቸኝ ያው ያለኝ አማራጭ በዚህ ሰዓት መቅጠር ነው። ምክንያቱም በጣም ብዙ ጊዜ ነው የጻፈልኝ ምናምንና ምን ሆኖ ነው ምን አጋጥሞት ነው ብዬ ነው ያሰብኩት። እስቲ እሱ አብረን እናገኘዋለን። እስከዛ ግን አብሮ ቦታዎች ምናምን አሳያችኋለሁ። በዚህ ሰዓት ነበር የቀጠርኩትኝ ግን እስካሁን አልመጣም። እስከዛ ዞር ዞር እንበል። ያው ባህር ዳርቻ ነው ያለሁት። እንደምታዩት ቪው ያምራል። የሰፈር ነው እንዳትሉኝ፣ ብዙ ሰፈር ስለሚሄድ ምንም አያደርግላቸው። መጣ። ታዲያስ እንደዚህ ቆይተህ ይመጣል እንዴ? እንደዛ አስጨንቀህ? ትንሽ መንገድ ካሜራ ላይ ናቸው። አዎ ይደብራል። ችግር የለም። ወይ እንዴት ነሽ? ደህና ነህ? አለን ሰላም። በጣም ነበር ያስጨነቀኝና እኔ ምን ሆነ ነው ብዬ ግራ ስለገባኝ ነው እዚህ የቀጠርኩት። መንገዱ ነው ለዛ ነው መንገዱ ነው የመጣሁበት ለዛ ነው እንጂ ቅርብ ነው ቤት። እሺ ምን ነበረ? ለምንድን ነው እንደዛ ያስጨነቀኝ? ያው አለ አይደል ሶሻል ሚዲያ ላይ አየሁት ኢንስታግራም ነገር ከዛ I don't know እንደዚህ አይነት ስሜት ተሰምቶኝ አያውቅም። ግን ልክ ፈርስት ዴይ ልክ እንዳየሁሽ ይሆናል አይደል ደስ የሚል ምንድነው የተሰማ ማለት የሆነ ሰው አይተሽው እኮ አለ አይደል የሆነ ድንግጥ የምትይው ነገር ጀስት በሌላ እንዳታስቢ ኖርማል ጀስት አስ ፍሬንድሊ እንደሆነ እሱን አስቤ እንዴ። ምን አይነት ጓደኛ ማለት አልገባኝም። ጥያቄ አጣደፍሽኝ እኮ ምን ሆነሽ ነው? ጀስት ኖርማል እኮ ነው አይደለም። ላገኝሽ ብለህ ለዛም አርፍደህ በጣም ነበር ቴክስት የምታደርግልኝና ግራ ገባኝ። ሳይ ደግሞ ፊትህ ምናምን የሆነ ልጅ ነገር ነህና ምን አጋጥሞት ነው ምን ሆነ ነው ብዬ ነው ያሰብኩትኝ። ላይክ በሰው ሀገር ዲስተርብ በያ ሀገር አታስቢ። ጀስት እንድንገናኝ የሆነ ጓደኛ እንድንሆን ከዛ እሱን አስቤ ነው በሌላ ነገር አይደለም። ከኔ ጋር ጓደኛ yes ስንት ዓመትክ ነው? አሁን 22 ዓመት 22 yes በስንት ዓመት እንደሚበልጥ ታውቃለህ? it doesn't matter እሱ ምንም እንትን የሚያደርገው ነገር ለምንድን ነው ወደ ሌላ ነገር የምታስቢው? ጀስት ፍሬንድሊ እኮ እንድንሆን እኮ ነው። እዚህ ዱባይ ከመጣሁ ማለት ነው ከሌላ እንደዚህ ሴቶች ጋር ምናምን ነገር አይመቸኝም። ስለማይመቸኝ ልትቀርቤ ከሌላ ሴቶች ጋር ግንኙነት ኖሮኝ አያውቅም። ጀስት ግን አለ አይደለ መጀመሪያ ታይም ላይ አየሁሽ ምናምን ነገር በቃ ባወራት ተገናኝቼ ከሷ ጋር ባወራት ምናምን ብዬ አስቤ ነው። ወይ ታም ቆይ ዱባይ ከመጣ ስንት ጊዜ ነው? አሁን ዱባይ ከመጣሁ ከሁለት ወር በኋላ አንድ አመት ነው። አንድ አመት ሙሉ ከማን ጋር ነበር የምታሳልፈው? ከማንም ጋር ሶሻል ሚዲያ በቃ ቲክቶክ ምናምን እሰራለሁ፣ ዳንስ ምናምን እሰራለሁ፣ ፖስት አደርጋለሁ። በቃ ስራ ብዙ ታይም ነው ስራክ። እኔ ቪዲዮ ቀርጻለሁ፣ ኤዲት አደርጋለሁ ማለት ነው። እንደዛ ነው የምሰራው። እና ስላገኘሁሽ በጣም ነው የገረመኝ። እድሜህን በተለይ ደግሞ ሳስበው በጣም ነው የገረመኝ። ላይክ እየመጣሁ መንገድ ላይ ስላረፈድኩ ለኔ ነው። ኦ ማይ ጋድ። እሺ አመሰግናለሁ። ፍላጎትሽን አይ ዶንት ኖ ግን ያገኘሁት መንገድ ላይ ስላገኘሁ አይ ችግር የለውም። ስጣታ አይናቅም። ግን በጣም ገርሞኝ ነው ማለት
እኔ ብዙ ነገር አስቤ ብዙ ተጨንቄ ምን አጋጥሞት ነው ምን ቸግሮት ነው ምናምን ብዬ ነበር እንደዚህ የቀጠርኩና አለ አይደለ ብዙ ያወራኸኝ እንትን ደግሞ አስደንግጦኛል። ሁላ ምን እንደምጠይቀህ ነገር አይገባኝ ማለት ነው። አንዴ ነው ሰውን ኖርማል ላገኝ እንትን ብትይ ምናምን ነገር ከምንም አትቆጥሩም ብዬ አስቤ ነው ስላከበርኩማ ነው። ትንሽም ብትሆን ለሰው ልጅ ክብር ያስፈልጋልና ስላከበርኩ ነው። በዚህ ከስራ በኋላ አስበው ደክሞኝ ምናምን እዚህ የቀጠርኩና ያወራኸኝ ነገር ደግሞ ለኔ አስደንግጦኛል፣ ግራ ገብቶኛል። ላይክ ቢያንስ 5 አመት ምናምን በልጣለሁና የምታወራቸው ነገሮች አልገባኝም። እስቲ ጥርት አድርግልኝ። እሺ እንዴት መሰለሽ እዚህ ከመጣው አያለው ያንቺን ኢንስታግራምሽና ቲክቶክሽ ላይ ፖስት የምታደርጋቸው ጮክ በል እስከ በደንብ እንትን እያልክ አይደለም። ፈርስት ዴይ ኢንስታግራምሽና ቲክቶክሽን አየሁት። ከዛ እንዴት ነው ልክ እንዳየሁት ብቻ በቃ ደስ አለኝ። አይዞህ በቃ አውራ፣ በደንብ አውራ እስቲ ልስማ። ላይክ እንደ ታላቅ እህት መሆን ይሆናል። ታላቅ ሳይሆን ኖርማል ፍሬንድ እንጂ ፍሬንድሊ ላይክ በምን መልኩ ነው ፍሬንድሊ የፈለከው? ኖርማል ፍሬንድሊ ጀስት አለ አይደለ የሆነ ዴይሊ አፕዴት የምትደራረጊው ሰው እንደ ሰላም ነው፣ ደህና ነሽ፣ ደህና አደርክ፣ እንዴት አደርክ፣ እንደዛ ነገር ነው። አሁን የምር ግራ እያገባሁኝ ነው፣ ወደ ቁም ነገር እየገባሁኝ ነው። እና ጓደኝነት እንኳን ባይሆን ላይክ እኔ ልቀርብህ እንኳን የምችለው አሁን ስራዎቹ ጎበዝ ነህ ስትነግረኝ እንደ እንትን ከሆነ አሁን እሱ እኔም ቪዲዮ ሁሌ መቀረጽ ምናምን ስለምፈልግ በዛ ለምሳሌ ልቀርብህ እችላለሁ። ይገባ በስራ መልኩ ምናምን እንደዚህ ጓደኛ የለኝም ምናምን ካልክ ደግሞ ዳይቅ አላቅህም። በርግጥ እንደዚህ ተገናኝተን አናውቅም። ለመጀመሪያ ጊዜ ነው ያገኘው። እኔ እኮ ሁሉም ነገር እኮ አሁን እኮ አይደለ በቃ ጀስት አለ አይደለ ዛሬ ዴይ 1 ብለናል እያልን በቃ ጊዜ እያልን ምንድነው እንቀራረባለን ነው የምንቀራረበው። በምን መልክ ነው አባቴ? በቃ ፍሬንድሊ ጓደኝነት። yes እሺ ትሆናለህ፣ ችግር የለውም እኮ አልኩህ። ስማ እሺ እሺ እዚህ ጓደኞች አሉ? የሴት ጓደኛ የለኝም፣ ምንም የለኝም። ጀስት አለ አይደለ ብቻዬን ስሆን ማንዳወራሽ ወይ ደግሞ ነገር እንዳረግ እሱን አስቤ ነው እንጂ ለያ ጋር አይደለም። እሱን አስቤ ነው ግን ስለተዋወቅሽ ደስ ብሎኛል በጣም ማለት እኔ ግራኔ ገባኝ ማለት ምን ማለት እንዳለብኝ አላውቅም። ላይ አስቤ መጣሁት እዚህ ድረስ የቀጠርኩኝ አጋጣሚ ሆኖ ቪዲዮ እንትን ሳልኩ ያው አይደብረኝም ብለኛል። ችግር የለም ኖርማል ነው። እኔ አለ አይደል እዚሁ ቪዲዮ ላይ ነኝ ያለሁት እዚሁ ኮኔክሽን ላይ ቲክታክ ስለሰራ ችግር የለውም። አላውቅም ማለት እኔ በርግጥ ያው ደንግጫለኝ፣ አልጠበቅኩም ማለት እኔ ያሰብኩት ምን ገጥሞት ነው ምን ሆኖ ነው ወይም ዱባይ ከብዶት ይሆናል የሆነ ስራ ወይ ማታ ይሆናልና ብዬ ነው ያሰብኩትና ላይክ እኛ ደግሞ እርስ በርስ መተጋገዝ ባህላችን ነው። እንደዛ ምናምን ብዬ ነው ቪዲዮ yes ከኔ ጋር መስራት ፈልጋለህ? በጣም ነው ደስ የሚለኝ በጣም እኔ ችግር የለብኝም። እሱ ግን ላይክ እንትን አወራርህ ግራ አጋባኝ ታውቃለህ። ማውራት ራሱ እንትን አለኝ። እሺ ጀስት በቃ ሲምፕል ኖርማል አድርገሽ አስቢ። ጀስት ፍሬንድ ዛሬ ሳይሆን ዛሬማ መሽቷል። እኔ ራሱ ለራሴ በጣም ደክሞኛል። ነገ ከነገ ወዲያ ሌላ ቀን ችግር የለውም። እኔ ፍሪ መሆንበት እንዴ ነው አብረን ሆነን በቃ እኔ ማየው እንኳን እኔ ስልክ አንተ እኔ ግራ እየገባኝ ነው። ቤተሰቦቼ ምን ትልታላችሁ? እኔ ግራ ገባኝ። ይሄ ልጅ ለምንድን ነው የምታየው? ማለት ኖርማል አይ በቃ ጀስት ተገናኝተናል አይደል? ማስታወሻ ነገር እንደዛ ነው ያሰብኩት። በያ ነገር አታስብ። ፎቶሽ ችግር የለውም። ፎቶ ነው የምትፈልገው? ፎቶ አንሺ፣ አንድ ፎቶ አንሺና ትልባለህ። አንድ ፎቶ እሺ እሺ ተነሳ ትልክ መልሽሽ አስሩቲ አስማ አስሩቲ እስራኤል ማለት ነው። እስራኤል ብዙ ሰው ሶሻል ሚዲያ ላይ ኢንስታግራም፣ ቲክቶክ ላይ ያደረጉት እስሩቲ ስለሆነ እስሩቲ ነው። ግን የኔ ሙሉ ስሜ እስራኤል ነው።
እስራኤል በይኝ በቃ። እሺ የኔ ቪዲዮስ ምን ላይ ታቸው ነው? ቲክቶክ ላይ ፖስት ታደርጋቸው ሁሉንም ነው የማየው። እንዲመጣልኝ ራሱ ኖቲፊኬሽን ኦን አድርጌው ነበረ ፖስት ስታደርጊ እንዳየው ማለት ነው። ኢንስታግራም ላይ ስቶሪስ ታደርጋለሁ ስትዝናኝ ፒሽታ አድርጋ ሰዎች አታዩ አያለው ግን ጀስት ፎከስ አድርጌ ማየው በቃ ያንቺን ነው። ለዛ ወይ እኔ ያው እንትን ግልጽ ላርግልህና እድሜም ኦልሬዲ ወደ 27 እየሄድኩኝ ነው። በዚህ አጋጣሚ እድሜን እንዳትልምሽ 27 ዓመቴ ነውና ላይክ ያንተ ደግሞ 22 ያልከኝ ነው። ጓደኝነት ላይክ ብዙ ጊዜ ብዙ ሰዎች ጓደኛሞች የሚሆኑት ከኩያቸው ጋር ምናምን ነውና ጓደኛ እንኳን ይሄ ኖርማል ፍሬንድ እንኳን ስታስብ እንዴት ነው እኔ ታላቅ ሁኜ ከኔ ጋር ጓደኛ ሆነ ማሳለፍ ትችላለህ ወይ? ላይክ እኔ ማስበው እንዴት መሰለህ እንደ እህት ምናምን እህቴ ናት ብለህ ስታስብ ምናምን እንደ እህት እኔም ወንድሜ ነው ምናምን ሳስብ እንትን ትላለህ። ነፃ ሆነህ እንኳን እኔ ነፃ ሆኜ መቅረብ የምችለው ወይ ታናሽ ወንድሜ ነው ብዬ ምናምን ሳስብህ ነው። ገባ ይገባኛል እኮ ግን ፊሊንግ አልገባኝም። አሁን ኤጅ እኮ ምንም የሚያደርገው ነገር የለም እኮ እኔ ጋር አሁን ምን ያደርግብኛል? ኤጅ አወራርህ ነው ግራ አጋባኝ። ለምንድን ነው የሆነ ለየት ይላል እንደ ኖርማል ጓደኝነት ለየት አለብኝ፣ ግራ ገባኝ። አንቺ ብቻ እሺ ብቻ በይ በቃ። አንቺ የምፈልገው ጀስት በቃ ይሄ በንጹህ ልብሽ ምንም ነገር እንትሳቲ ጀስት እሺ ብቻ ጓደኝነት yes ከዛ በኋላ ሁሉም ይደርሳል። እሱም ብቻ እሺ ምን ነው የሚደርሰው? እሺ በቃ ከዛ በኋላ ይሆናል። አንቺ ብቻ እሱም ብቻ እሺ በይ፣ ሌላው አለ። እሺ ማለት ከባድ ቃል ነው። እሺ ነው ና ቆይ ተረጋጋ። እንትን አትበል እሺ፣ አትሾክል እሺ፣ ረጋ ብለህ አዋራይ ምናምን እና አሁን ያገኘው ላይክ ደቂቃዎች ናቸው ካገኘው እንኳን ገባ። ጓደኝነት ለማለትም አንተ ገና አላወቅኩምና ጓደኛዬ አንድ ሰው ጓደኛዬ ለማድረግ ገባይ ነገ አለ ከነገ ወዲያ አለ ወር አለ ብዙ አሁን እሺ ብለህ ምንድነው አሁን ዛሬ እሺ ብለህ ነገ የሆነ የሚደብር ባህሪ ባይብህ ነው ብለህ ላይክ ዛሬ ቃል ገብቼልሃለሁ ገባ። ለጓደኝነትም እሺ የሚባለው በስራዎች እንገናኛለን በየሃሎይ እንደ እህትም ልቀርብ ይችላል። ባህሪህን አይቼ ነው እንትን ልልህ የምችለውና የሰው ልጅ ምን አይነት ባህሪ ያለው ተቻኩለህ የሆነ ነገር የምትወስነው ነገር ነገ እንትን ልልህ ይችላልና ላይክ እኔም ዱባይ ብዙም ሰው የምቀርብ ሰው አይደለሁም። ከስራ ውጪ ማንንም አላገኝም። የቪዲዮ ምናምን ካለ የሚሰራ ሰርቼ ምናምን መመለሰው ነኝ እንጂ ላይክ ሰው ጋር እንደዚህ ዲቴል ማሳለፍ ሰው አይደለሁም። ለዛ ነው ጠነቀቃለሁኝም አልፈልግም ብዙ ሰው ማግኘትም ገባ። ለዛ ነው እና አንተ ማነህ ምንድነህ ለምንድነው እንደዚህ የቀረብከኝ ማወቅ ፈልጋለሁ። ጓደኝነት ለምንድነው ከኔ ጋር የፈለከው? ሌላ ሰው እያለኝ ሁሉም የምትፈልጊው ነገር የምታውቂው ነገር እኔ ምንም ግልጽ ነኝ፣ ለሁሉም ነገር ግልጽ ነኝ። ምንም እኔ ጋር የምደብቀው ምንም ምለው ነገር የለም። ግልጽ ነኝ። ይገባኛል እኮ እራት በልተሃል? ግን እንብላ። አልጠገብኩም። አሁን በልቻለሁ አላልክም እንዴ? በልቻለሁ ግን እንዴ ዝም ብሎ ነካ ነካ አላለ ብንበላ ደስ ይላል። እሺ እጋብዝሃለሁ እኔ። እሺ ኧረ ችግር የለውም ያለኝ ችግር የለውም። አይ እኔ ነኝ የምጋብዝህ። እንብላ። እኔ አይደል እንደ የቀጠርኩ አካባቢ ያለ የሆነ ምግብ ቤት አሪፍ ምግብ ቤት የት ሰፈር ነህ? ከዚሁ አካባቢ ነኝ ያለሁት። ከዚሁ ሰፈር አለ። አሪፍ ሰፈር ነው ያለው። ለዛ ነው እዚህ እንትን ያለ። ግን አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ተቀበልሽኛል? እሺ ብለሽኛል? አገኘሃለሁ፣ ችግር የለውም። በስራዎችም አገኘሃለሁ ብያለሁ። ማለት እኔ ባልኩት መንገድ ማለት ነው። ጓደኝነት እኮ ጓደኝነት ምን አይነት መሆኑን ለማወቅ እንትን ልሃለኝ ላይክ ማየት ፈልጋለሁ። ከቻኩዬ እንዲህ አልልህም። ጓደኛ ማለት ለኔ ትልቅ ቦታ ያለው ነገር ነውና ከማንም በላይ ለጓደኛ ክብር አለኝ። ጓደኛ ማለት አብረህ ሚስጥር የምታወራ አብረህ ብዙ ነገር የምታሳልፍ ነገር ስለሆነ
ዝም ብለህ ማንንም ሰው ጓደኛ ማድረግ ይከብዳል። ለኔ ከማንንም በላይ ጓደኝነት ክብር አለኝ ከማንንም በላይ። እሺ ስለዚህ ምናምን ነገር እደውልልሻለሁ ማለት ጠዋት ስራ ልገባው 9:30 ነው ስወጣ 6:30 ነው እወጣለሁ። ስወጣ እደውልልሻለሁ። ታይም እናሳልፋለን። እዛ አካባቢ ነው ስራ ቦታ? አይ የኔ ስራ ቦታ ሌላ አካባቢ ነው። ሌላ ነው። በርግጥ እኔ ላገኝ የምችለው ያው ፍሪ ሲሆን ነው። እኔም በጣም ቢዚ ያደርገኛል ምናምን፣ ግን እረፍት ሳገኝ ምናምን ብቻ የምታሳልፍ ከሆነ ችግር የለውም አገኘሃለሁ። እኔም ጓደኞች አሉኝ አስታውቃለሁ ጓደኞቼ። ግን ማነህ ምንድነህ እኔ ጋር ምን ፈልገህ ነው የመጣኸው እስቲል አላመንኩበትም። እስቲል ምንም እንትን አልቻልኩም። ምንም የሚያሳስብ ነገር የለም። እኔ በራሴ ተማመንኩ በጎልድ ነገር የምር። እስቲ ቆይ በጊዜ ደስ እስቲ ስታዩ አንቺ ራሱ ምስክር ትሆኛለሽ። እኔ ምንም አላወራም እንትና ወይኔ በጣም ያስገረምከኝ ነውና ምን እንደምልህ ራሱ ለመቆጣት ለምንም አትመችም። ችግር የለውም ግን ስለተዋወቅን የእውነት ደስ ብሎኛል ዛሬ። ማለት እንደዚህ የሆነ ባንዴ እና አወራዋለሁ ምናምን አጣደፍሽኝ ገና በጥያቄ ማለት ነው። እኔ አይ ገና ብዙ መጠየቅ ፈልጋለሁኝና ላይክ እኔ ተጨንቄ ምን ሆናል ምናምን ብዬ ሳገኘህ አንተ ጓደኝነት ነው የምፈልገው። ላይክ ቀልድም ነው የመሰለኝ ማለት ይሁን ነገር ባንዴ እናወራለን። አወራሻለሁ ጠይቅሽኝ እና እኔ ስመልስ ራሱ ማለት ነው የደነገጥኩ ነበር ስመልስ ነበር። አንተ ስለሃል yes በጣም ቤተሰብ ምን ትላላችሁ? እኔ ግራ ገባኝ። ማለት ለሙቀጣትም ለምንም ለማለትም ለመምከርም የማይመች ነገር ሆነብኝ። ጀስት ፍሬንድሊ የምፈልገው አለ እህትነቱም አልተዋጠለትም። ለምን እንደሆነ አላውቅም። ብቻ በዲት ምናየው ይሆናል አላውቅም። አሁን ስንት ሰዓት ነው? አንድ 10 ደቂቃ ማለት ነው። ቁጭ ብሎ 10 ደቂቃ እራት ጋብዘህና ከዛ በቃ ወደ የቤታችን እንሄዳለን ማለት ነው። እሺ ወይ እስሩቲ ወይ እስሩቲ ችግር የለውም። ምን ያደርግልሃል? የሴትና የቄስ እንግዳ የለውም ይባላል። ሮስት ደላ እንትና አይመችም። የቱርክሽ ቤት ነው። ይሄን ቤት ወደዋለሁ። እንትና ትንሽ ናት በጣም። እሺ ብላ ይበላ አታወራም እንዴ? አራራለሁ እንዴ? አይ እኔ ጉርሻ አልወድም። ምን አይነት ጣጣ እና አሁን ከማን ጋር ነው የምትኖረው? አሁን ብቻዬን ነው የምኖረው። ብቻህን አይከብድም? ዱባይ ለምጄዋለሁ። ገና እንደመጣሁ ብቻዬን ነኝ ካለው ብቻዬን ነው የመጣሁት። ማለት አኮሞዴሽን ወይስ የራስህ? አይ የራሴ ታይታ ያ ዱባይ ውድ ነው ብዬ ነው ቤት እና እንዴት ይቻላል ብለሽ ነው? አው መታገል ነው ለማሳለፍ እሰራለሁ። እንደዚህ ከጓደኛ ጋር ምናምን ሼር አድርገህ ምናምን አትኖርም እንዴ? መሰለሽ አለመግባባት አለ ምን አለ። ከዛ ሁሉ ብቻሽን የምትኖር ያሻል። አንቺ ብቻሽን ነው የምትኖር? እኔ እህቶች አሉኝ ከነሱ ጋር የምኖረው። ስትይ የእናቴ አባትሽ እህት? ጓደኛዬም እህቴ ነው የምላት። የወንድስ ጓደኛ አለሽ? ምን ያደርግልሃል? ጀስት እንዲሁ ኖርማል ለማወቅ። እኔ በጣም ምን እየገረመኝ እንደሆነ ታውቃለህ? ላይክ ገና 22 አመት ነው።
እና ዱባይ መተህ ስራ ጀምረህ የራስን ኑሮ መኖር ላይክ ወንድ ልጅ ብዙ ጊዜ እንትን አይልም ከእናቱ ቤት ራሱ አይወጣም። ገርሞኝ ነው። አንዲት ልብላ በእናትህ የእድሜ ጉዳይ ግን ማለት ነው በጣም ነው ያሳሰበሽ ማለት ነው። በጣም እንደማየው በጣም ነው ያሳሰበሽ አይደል? ግን እንዴት አያሳስበኝም? ላይክ ዋናው ነገር እድሜ አይደለም። ዋናው ነገር ማወቅ ነው። ምን ይባል የሆነ አባባል እኮ አለ እንትን ያልተባለ በ40 አመቱ ሶ እድሜ ምንም ይዳዝም ማለት ነው። እድሜ ምንም ማተር የሚያደርገው ነገር የለም። ዋናው ነገር ባለሽ እድሜ ማወቅ ያለብሽ ነገር ማወቅሽ ነው ዛሲት እንጂ ይሄ እድሜ እንደዚህ ይላል ምንም ልዩነት የለውም። አይ ስማ ልዩነት አለ። አንደኛ በርግጥ አስተሳሰብ በሰላ ሲሆን ሰው ጥሩ ነው። ግን ያንተ ደግሞ በጣም እንትን ሆንክ፣ በጣም ፈጣን ነህ። ማዘሬ ሁሌ ትለኛለች እንደዛ። አስተዋውቅሻለሁ። ከማን ጋር? ትላንች። ኧረ ቆይ አንተን ልወቅ መጀመሪያ። አይዘቤት አጥቻለች። እናትህ ያ እንዴ በምን መልክ ነው የምታውቀኝ ደግሞ? እኔ ሰርፕራይዝ አደረገው ነበር። ወይኔ እሺ በቃ እንዴ ጀምሯል። እንግዲህ ስላንቺ ሁሌ ነው የምነግራት። እሺ ምን እያልክ ነው የምትነግራት? እባክህ ምን ጀስት በቃ ኖርማል ያት ልጅ ምናምን ነገር እንዴት ነች ምናምን ብዬ አሳጋታለሁ። እንዴ ምን ብዬ እነግራታለሁ? ሌላ ብለሽ ከዛ ጀስት በቃ እንደምትመጪ እዚህ ዱባይ ኢቭን እዚህ ከመምጣቴ በፊት ነበረ እንትን ብላት ማሳያት የነበረው። ከዛ ማሳያት ነበር። አይ በቃ ደስ ትላለች ምናምን ትለኝ ነበረ። ከዛ እዚህ ከመጣሁ በኋላ ራሱ ተገናኛችሁ ምናምን ብላ ጠይቀች። ከዛ እናት ጀስት ካለኝ እንዴት ነች ልጅ ባገኛት ምናምን ብዬ ሁሌ ነበር ምነግራት ነበር። ከዛ ተገናኛችሁ ምናምን ብላ ጠይቀኝ ነበር። ግን አልተገናኘሁም። አሁን ግን እነግራታለሁ። ነገ ምናምን ደውልላትና አንድ ስልክ ላይ አድርገን አገኘኋት። አንድ ማዘር ማውራት ፈልጋለሁ። ችግር የለውም ታውራታለሽ። ቅድም ፎቶ ምን ብዬሽ ነበር? ለእሷ ላሳያት ፈልጌ ነበር። እናት አዎ ወይ እየበላሽ አይ እኔ አልወድም። እሺ ወይ ስሩቲ አይ ምን እንደምራሱ ግራ ገብቶኝ ላይክ ነገ ፍሪ ኮንሽ ብንገናኝ ነገ ፍሪ ኮንሽ ብንገናኝ ነገ ምንድን ነው? ቅዳሜ ያ አይ ከሰዓት ነው ምናልባት ሊሆን ይችላል። ችግር የለውም። ያው ፍሪ እንትንም ስለሆነ ብንገናኝ ቅዳሜ ሲመች ተገናኝተን ቪዲዮ እሺ ብለሽኛል። ዩ ፕሮሚስ ቪዲዮ ችግር የለውም። እሺ ቪዲዮ እኔ ራሱ ብዙ ሰዎች እየጠየቁኝ እንስራለን። ኖርማል ነገር ነው። ያንተ ለየት ያለብኝ ምንድነው? ጓደኛ እንሆን። ስቲል አሁንም አልተቀበልሽው ማለት ነው? አሁንም አልተቀበልሽው? እንዴት እንትን ልበለው እንዴ? የምጠብቀው ሌላ ነገር ወይም ቪዲዮ እንስራ ወይም እንደዚህ ብቻዬን ነኝና እንደዚህ የሚያግዘኝ ሰው ፈልጋለሁ ምናምን ምትል ነው መሰለኝ ጭራሽ። እና አሁን እኮ ላልቅስ ወይስ ልሳቅ የሚለው እንትን ላይ እንደዛ ላይ ነው ያለሁት። ግራ ገባኝ። ለምን ደበረ? እሺ እየበላ ችግር የለውም። አብሬህ አንዳንዴ ያገኘሃለሁ ጊዜ ሲኖረኝ እንደ ፋሚሊ እቀርብሃለሁ። ችግር የለውም። እሺ ግን እንትን አትሾክል። ላይክ አይ ነው እድሜህ ነው ምናምን እንደዛ እንትን ቢለህና ስሜትን ብቻ ነው የምታዳምጠው። ግን ነገ የሚቆጭህ ነገር እንዳይሆን የሆነ ነገር ለምን እንደዚህ ያልኳት ለምን እንደዚህ እንትን አልኳት ምን ሁኜ ነው ምናምን በሰዓቱ እንደዚህ ያደረኩኝ ምናምን እንዳትል በደንብ ያሰብክ። እኔ እህትነት ያልኩም ለዛ ነው። እሺ ማለት ቆይ አንተ ይገልጥሽ አንቺ የወንድ ኖርማል ጓደኛ የምትቀርቢ ኖሮሽ አያውቅም ማለት ነው? ጓደኛ ኑሮኝ ያውቃል። ግን ሲኖረኝ ደግሞ ከኔ ጋር የሚሄድ ሰው ነው። አሁን ከኔ ጋር አይደለም ማለት ነው? ትንሽ ልጅ እኮ ነህ። ትንሽ ልጅ እኮ የሚባለው እኮ ገና እኮ ትንሽ የሆነ 10 ቤት ምናምን እኔ እኮ ኦሬዲ እኮ ደርሻለሁ እኮ።
ገና ገባኝ እኮ ችግር የለውም ጓደኛ ሆናለሁኝ ልይህና ችግር የለውም እንገናኛለን አገኘሃለሁኝ እኮ አላገኘም እኮ አላልኩም አገኘሃለሁኝ ግን በማየት ነው ሁሉም ነገር እንትን የሚባለው እሺ እሺ እና እንዳይደብርህ እሺ አሁን ብለህ እሺ እራት እንብላና ሰዓቱም ስለሄደብኝ እንትን ላለን ሰዓት ነው 10 ደቂቃ ምናምን ያለኝ እሺ ትንሽ ደቂቃ ቆየ መሽታል ይሄም አንተና ክብሬ ምን ብዬ ነው የመጣሁት እሺ ደክሞኛል እዛ ላይ መጣት ነው ምናምን እሺ ችግር የለውም ነገ ወይም ከሰዓት ምናምን አገኘሃለሁ እሺ ወይ እንዳልኩ ተደወለብኝ ትንሽ አቆይ 10 ደቂቃ እኮ ብለሽ ነበር አይ ቆይስ በጣም አስቸኳይ ነበረ ጓደኛሽ የወንድ አይ አይደለም ምን ነው አይ ምን ፎቶ ነዘረ እስከዛ ብላሽ ስልክ አውርቼ ልምጣ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ አንቺ ቆንጆ